ኖ የኔ አይደለም። ባለሱቅ ወይ ሰላም ነው አለን። እንዴት ነሽ? አለን። ምን ልስጥህ? እንትን ቪያግራ አለሽ እንዴ? ቪያግራ እዚህ አይሸጥም ፋርማሲ። በቃ እሺ እንትን ስጪኝ። መርፌ ቆየት በእንዳ አስቀመጥኩት። ወይ ሄደ እንዴ? አባት ስልክህን ኖ የኔ አይደለም። አስቱ አይሄ ሆ አንተ ልጅ ጋኔ ማናባ ታይ ሰፈር ቡና ተጠርተዋል። ሂሩጣ ከዚህ አንተ የልጅ ከይዚ ደግሞ ወደዚህ ውሃ ለሚሮጡት አሁን ወሺ ማራሉት አምጣሽ እንደ በቁልፍ አንተ ቃና ውሰድኝ ያስቀምጭልህ ልሄድ ነው። ትልቅ ሰው ማያከብር አንተ ይሄድም ምን ነው ገሽጭም አንተ እንዴ ሰጥቼው ነው የምንመጣው። አረ ናማ ና ምን ነው ሴትና ወንድ ይውዝ ገብተውልሃል። ሴትና ወንድ ምን እያረጉ እግር ኳስ እየተጫወቱ ያጋሽ ከዚህ ተንቆሮ አንተ ልጅ የፊልም አይበቃም? አፍሽን ዝጊ። what do you mean? ወይኔ እኔ የምልሽ ይሄ ልጅ አትቀጪውም እንዴ? ውጭ ሀገር እኮ ልጅ መቅጣትም ማሳደግም ከባድ ነው አይደለ? ዌልካም ቱ ኢትዮጵያ የእህቴ ልጅ። I don't care። እኔን ግን ኬር ይሰጠኛል። አችንም ናይ ነው 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 አቀብለው እንደዚህ መዝለቅ 5 6 7 8 9 1 this is ኢትዮጵያ 911 ቆይ እስኪ አንተ ልጅ ቆይ ምንድነው ስራ የመላለስ ምትደውልኝ ትሰማለህ? 18 ሚሊዮን ነው አሁን አስገባልኝ። ሄሎ ወይኔ ይሄ ልጅ ቆይ አንተ ምን እንደው በወሩ 10 ሚሊዮን አይደለም የሚከፍልህ? በቃ ስራዬን በአገባብ ስራ። በእናትህ አንተ ለምን አትረዳኝም? ሚሳ እራት ቁርስ ዱባይ ስለምበላ ላይበቃኝም ይችላል። ተጨማሪ እስከምጠይቀኝ አስገባልኝ። ቆይ ከስራ መባረር ትፈልጋለህ? ሌላ ሰው ላምጣ? 10 ሚሊዮን እየከፈልኩ ማሰራ ሰው ላምጣ? አባ ስራ ትሰራለህ? ይሰራላ? አሁን እኔ እስከምመጣ ማለት ነው 100 ሺህ ብር አስገባልኝ። የሆነ ፀጉር እየተሰራው ነኝና ለፀጉር ሰራ ሊሰራት ነው። 100 ሺህ ብር ይባላል። ይበቅሻል? እሺ ያነና በቃ እሺ አስገባልኝ። በቃ ደውላለሁ። ምን አይነት ሰው ነው? ግን ፀጉሩ 20 ብር ነው። ሄሎ ወንድም ደንበኛ ያዥ ነጅ እንኪ ምርጥ ሶፍት ነው። ፌስታል ሽሁን እንደዚህ እሺ ነበር 100 ብር ብቻ እዘላት ድሮን በድንጋይ መጠርግ ለምደህ አኮሌ ተወሰደብን። እንግዲህ ምን ይደረግ ወጣ ይቀር ሞተችብን። እኛም ተረኛ ነን። አይ እንግዲህ እኛም ተራችን መጠበቅ ነው። አንቺ ግን እንደዚህ ስታሽቃብጨ ነበረ። ለብርቄ ነው እና ከቀብሩ ማለት እኔም ብርቄ እያስደረሽ ስትለድልቄ ነበረ። እኔን መታዋርጅ እኔ እኮ አነበይ ጠባል አለ ቡና ፍልታ ጠርታኝ አጣቅኔ ምናገበኝ ቡናም ስትጠራኝ ነበረ ስታፈላ እቃም ስታውሰኝ ነበር። ብርቄ ዶሮ አርዳ እንኳን ብቻዋን እኮ አትበላ። እኔን ጠርታኝ አጣቅኔ እንኳን ብናለች እኔ ምናገበኝ። ደግሞ የወት ታሪኳ ሲነበብ 45 ዓመቷ የተባለ 60 ዓመቷ ይል 62 ነው እና 45 ያለ ባሏ እኮ እኔ 60 ዓመቷ ነው ብሎ ሲያወራ ሰምቼዋለሁ። 62 ነው። አንቺ ባሽተው ነው ምንድነው ያ? በስጋ ነው ስጋ ታርዱ ለብርቄ በስጋ ወይ ጥጋ ብርቄ ስጋ በልታ ማተውቁን ዛሬ የቀብሯ ስጋ አረ ለባለቤት ልደውልለት። አንቺ ማባል የለሽ። ሄሎ አረና ከልቅሶ በስጋ ነው። አዎና ተሎ ባለወጥ ስሪ እንዳትላይ ቤት ሽሮ ነው። አዎ ፔስታል ካገኘ ሚዘና ለነሚጣም እንወስደላቸዋለን ስጋ ተሎ በልና። አዎ እሰይ ባሌ ሊመጣ ነው። ምን አይነት ሰው ናችሁ? ምን ነው እንዴ? ግናን ጾም እኮ ነው። ጾም ነው አንበለ አረኛ ዝም ብለሽ ቢያንቺ እኔ ባሌ ያስገድፎኛል። አንቺ ባሌ የለሽ። እኔ እኮ ባሌ ያገደፈኝ አንቺም ብትሞች
ወሰደብን እንግዲህ ምን ይደረግ ወጥ አይቀር ሞተችብን እኛም ተረኛ ነን አይደል እንግዲህ እኛም ተራችን መጠበቅ ነው አንቺ ግን እንደዚህ ስታሽቃብጭ ነበረ ለብርቄ ነው እና ከቀብሩ ማለት እኔም ብርቄ እያስደረሽን ስትለደልቂ ነበረ እኔን መታዋርጅ እኔ እኮ አነበይ ጠባል አለ ቡና ፍልታ ጠርታኝ አጣቀኔ ምናገበኝ ቡናም ስትጠራኝ ነበር ስታፈላ እቃም ስታውሰኝ ነበር ብርቄ ዶሮ አርዳ እንኳን ብቻዋን እኮ አትበላ እኔን ጠርታኝ አጣቀኔ እንኳን ብናለች እኔ ምናገበኝ ደሞ የወት ታሪኳ ሲነበብ 45 አመቷ የተባለ 60 አመቷ ይል አራ 62 ነው እና 45 ያለ ባሏ እኮ እኔ 60 አመቷ ነው ብሎ ሲያወራ ሰምቼዋለሁ 62 ነው አንቺ ባሽተው ነው ምንድነው ያ በስጋ ነው ስጋ ታርዱ ለብርቄ በስጋ ወይ ጥጋ ብርቄ ስጋ በልታ ማተውቁን ዛሬ የቀብሯ ስጋ አረ ለባለቤት ልደውለት አንቺ ማባል የለሽ ሄሎ አረና ከልቅሶ በስጋ ነው አዎና ተሎ ባለወጥ ስሪ እንዳትላይ ቤት ሽሮ ነው አዎ ፔስታል ካገኘ ሚዘና ለነሚጣም እንወስደላቸዋለን ስጋ ተሎ በልና አዎ እሰይ ባሌ ለማጣ ምን አይነት ሰው ናችሁ ምን ነው እንደገናም ጾም እኮ ነው ጾም ነው አንበለ አረኛ ዝም ብለሽ ቢያንቺ እኔ ባሌ ያስገድፎኛል አንቺ ባሌ ልሽ እኔ እኮ ባሌ ያገደፈኝ አንቺም ብትሞች አረኛ ምስክር ግባ አቤት እና ሲገሉ አይቷል አላየሁትም ሰምቼ ነው እዚህ ሰምቼ የሚል ነገር አይሰራም ምን ያስጋል ስስቃይ ተኛል ሰምቼ የሚባል ነገር አይሰራም አላልክ ተማሮቶ ስታይል ስክሪፓፕ ያራዳ ልጆች አራ ቲቸር ዘ ቢልዲንግ ያራዳ ልጅ ስለዚህ ያቺ ነው ተማርነው አደወቀ ዩኒት 1 እና 2 ዘሩ ለፍላውና ዲሞክራሲ ሲስተም የጋ ሲዲስ ተማረው ካንቲ ጋር ሲዲስ ተማረው ካንቲ ጋር ሲግረባ ባጋ ካንቲ ጋር ቲቸር 2 እና ሲዲስ ተማረው ስለዚህ ዩኒት 3 ፎር እና 7 እና 8 ተማረው ካቲታ ካንቲና ዩኒት 5 መገለያ ጋር ካንቲ ጋር ሲግረባ ከችግረባ ስታይል ዘ ቢልዲንግ ስክሪፓፕ ያራዳ ልጅ እሺ አንተ ሰመስተር ያካን ጉሪስ ሁለተኛ ሰመስተር ሻሼ ነው እንተ ጤታውጭ ያገጭ አነገተው አራት የጀረ እንተ ነካካ ያስተማረግ ቢሆን ነው ያንን ይባልፉ ወጋ ነው እዚህ በህፃንነቱ ስልክ ነው ይሰራለት ይሄን ሁለት ነቃ ብሎ ሄድም እንዴ አንቺ ጩጭ በታስልክ መስረቅ ለቂ በቃ ከባነን ሲቀረን አረ ገብቶሻላ ወንድሜ ሰጣታል 2 ሰዓት እቺ ደሞ እኮ የኔ ጥቁራት ሆኖ እንጂ ከኔ ጋር ቆጭኩ እስቲ እንዴ ተጻልሽ ነው ብዬ እኔ አንተ ልበላ እንደዚህ ከመናረክ እንደዚህና እንደዚህ አንዴ አርጋና ማለት ነው እንዴ የቤቱ ሻ ነው ማረግ